ሰው በሌለበት ባዶ ክፍል ውስጥ ብቻህን እንዳልሆንክ ተሰምቶህ ያውቃል? ወይም ደግሞ ምንም ያህል ብትጥር ህይወትህ በድንገት ወደ መጥፎ አቅጣጫ ተቀይሯል? በረከትህ ጠፍቶ ጤናህ ደክሞና ቤትህ የሰላም ቦታ መሆኑ ቀርቶ እንደ እስር ቤት እየታየህ ነው? በመንፈሳዊ ዓለም ውስጥ አጋጣሚ የሚባል ነገር የለም። ብዙ ጊዜ እድለቢስነት የምንለው ነገር የታቀደ መንፈሳዊ ጥቃት ወይም የቆየ የመጥፎ ኃይል ክምችት ውጤት ሊሆን ይችላል። ዛሬ ቤታችሁ በጥቁር አስማት ወይም በጨለማ ኃይሎች ጥቃት ስር መሆኑን የሚያሳዩ 10 ግልጽ ምልክቶችን እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰባችንን መቀላቀል ትችላላችሁ። ለምን ማየት አለብህ? እነዚህ ምልክቶች መረዳት ኃይልህን መልሰህ ለማቀናጀት የመጀመሪያው እርምጃ ነው። ለዘመናት በሚስጥራዊ ትምህርቶች የተላለፉ መንፈሳዊ ምርምሮችን መሰረት በማድረግ እነዚህ ነገሮች ለምን እንደሚከሰቱና ከሁሉም በላይ ደግሞ እንዴት ማቆም እንደሚቻል እናያለን። ቤትህ በጨለማ ኃይላት እንደተጠቃ የሚያሳዩ 10 መንፈሳዊ ምልክቶች። 10ኛው በጣም ወሳኝ ስለሆነ ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። አንደኛ፣ በድንገት የሚሰማ ቅዝቃዜ። መናፍስትና ዝቅተኛ ንዝረት ያላቸው ኃይሎች የኃይል መጣጮች ናቸው። አካላዊ አካል ስለሌላቸው ለመንቀሳቀስ ወይም ለመገለጥ ከአካባቢያቸው ሙቀትን ይወስዳሉ። በሞቃት ክፍል ውስጥ በድንገት አጥንት የሚሰራስር ቅዝቃዜ ሲሰማ አንድ ረቂቅ አካል የአንተን ጉልበት ወይም ኦራ እየተጠቀመ መሆኑን ያሳያል። ድንገተኛ የሙቀት መጠን መቀነስ መንፈሳዊ አካላት በክፍሉ ውስጥ ያለውን ኃይል እየመጠጡ መሆኑን ያሳያል። ሁለተኛ፣ የቤት እንስሳት መረበሽ ወይም ወደ ባዶ ቦታ ማፍጠጥ። የጥንት መንፈሳዊ መጽሐፍት እንደሚናገሩት እንስሳት ያልተሸፈነ የማየት ችሎታ አላቸው። ውሻህ ወደ አንዱ ጥግ ብቻ የሚጮህ ከሆነ ወይም ድመትህ ወደ ባዶ ቦታ የምታፈጥ ከሆነ ያንተ አይን ሊያየው የማይችለውን ረቂቅ ነገር እያዩ ነው። እንስሳት እንደ መንፈሳዊ ደውል ያገለግላሉ። እነሱ ከፈሩ በቤት ውስጥ ያለው መንፈሳዊ አየር ተቀይሯል። ሶስተኛ፣ ተደጋጋሚ ግጭት። ጥቁር አስማት ብዙ ጊዜ የሚላከው የመለያየት ዘር ለመዝራት ነው። ይህ በቤት ውስጥ ያለውን የፍቅር ማዕከል ሀርት ቻክራን ለማናጋት የሚላክ ንዝረት ነው። በፍቅር የነበረው ቤተሰብ ያለምንም ምክንያት በትንሽ ነገር መጣላት ከጀመረ ከጀርባው የሚያጋጭ መንፈሳዊ ኃይል አለ ማለት ነው። ተገቢ ያልሆነና ተደጋጋሚ ጠብ በቤተሰብ መካከል የተላከ የመለያያ መንፈስ ምልክት ነው። አራተኛ፣ ተደጋጋሚ አስፈሪ ህልሞችና የሌሊት መጫጫን። እንቅልፍ ነፍሳችን ከአካላችን በከፊል የምትለይበት ጊዜ ነው። በዚህ ሰዓት መጫጫን ወይም ስሊፕ ፓራላይሲስ ወይም በደረት ላይ የሆነ ሰው የተቀመጠ የሚመስል ስሜት ከተሰማህ ይህ ያንተ መንፈሳዊ ብርሃን ለመክታት የሚደረግ ጥቃት ነው። እውነት የሚመስሉ አስፈሪ ህልሞች በድብቁ አእምሮ ላይ የሚሰነዘሩ ጥቃቶች ናቸው። አምስተኛ፣ የተክሎች መድረቅ። ህይወት ያላቸው ነገሮች እንደ መንፈሳዊ ማጣሪያ ያገለግላሉ። አንድ ተክል ለባለቤቱ የተላከን መጥፎ ኃይል ወደ ራሱ በመሳብ ራሱን መስዋዕት ሊያደርግ ይችላል። ተክሎች በደንብ እየተንከባከቧቸው በድንገት የሚሞቱ ከሆነ የአንተን ሸክም እየተቀበሉልህ ነው። የተክሎች ወይም የቤት እንስሳት ድንገተኛ ሞት በቤቱ ውስጥ ያለው አየር መንፈሳዊ መርዝ እንደተሞላበት ያሳያል። ስድስተኛ፣ መንፈሳዊ ወይም ሃይማኖታዊ ዕቃዎች መጥፋትና መሰበር። የመቁጠሪያ ወይም የጸሎት መጽሐፍት በድንገት ከጠፉ ወይም ከተሰበሩ ይህ ከፍተኛ መንፈሳዊ ተቃውሞ መኖሩን ያሳያል። የጨለማ ኃይላት ከእነሱ በላይ ከፍ ያለ ንዝረት ያላቸውን ነገሮች ለማስወገድ ይሞክራሉ። የመንፈሳዊ ምልክቶች መጥፋት ወይም መሰበር የቀጥታ ጥቃት ምልክት ነው። ሰባተኛ፣ የበሰበሰ ነገር ወይም የድኝ ሰልፈር ሽታ። ዝቅተኛ መናፍስት የራሳቸው የሆነ መጥፎ ሽታ አላቸው። የበሰበሰ እንቁላል ወይም የድኝ ሽታ ያለምንም ምክንያት የሚሸትህ ከሆነ ይህ ዝቅተኛ ደረጃ መናፍስት መገኛ መሆኑን ያሳያል። ምንጩ የማይታወቅ መጥፎ ሽታ የጨለማ ኃይላት መገለጫ ነው። ስምንተኛ፣ የማያቋርጥ የገንዘብ መፍሰስ ወይም የገንዘብ ብክነት። በረከትና ብልጽግና የኃይል ፍሰቶች ናቸው። ጥቁር አስማት
ብዙ ጊዜ የቤቱን የኑሮ መሰረት ይመታል። ይህም ባልታሰበ ወጪ ገንዘብ ማጣት ወይም ስራ መዘጋት ይገለጻል። የገንዘብ በረከት መታፈን በመንፈሳዊ የኃይል መስመር እንደተቋረጠ የሚያሳይ ምልክት ነው። 9ኛ በጥላ መልክ የሚታዩ ነገሮች። በአይንህ ዳርቻ የጥላ ሰዎችን ማየት ከጀመርክ የጨለማው ኃይል በጣም እየጠነከረ መምጣቱን ያሳያል። ይህ ማለት በቤቱ ውስጥ ባለው ረቂቅ ዓለምና በአካላዊ ዓለም መካከል ያለው መጋረጃ እየሳሳ ነው ማለት ነው። የጥላ እንቅስቃሴዎችን ማየት ጨለማው ኃይል ራሱን ለመግለጥ እየሞከረ መሆኑን ያሳያል። 10ኛ የመታየት ወይም የመነካት ስሜት። ይህ የመጨረሻው የጥቃት ደረጃ ነው። ማንም በሌለበት በትከሻህ ላይ እጅ እንዳረፈ ከተሰማህ ወይም የሆነ ሰው ከኋላህ ቆሞ ትንፋሹ የሚሰማህ ከሆነ ኃይሉ የአንተን የግል የኃይል ክልል ወይም ኦራ አልፎ ገብቷል ማለት ነው። በአካል የመነካት ወይም በቅርብ የመታየት ስሜት መንፈሳዊ ወራሪ በቤትህ ውስጥ መኖሩን ያረጋግጣል። ይህ ለምን ይከሰታል? መንፈሳዊ ማስረጃ ያለው በንዝረት ህግ ኦፍ ቫይብሬሽን ውስጥ ነው። በጽንፈተ ዓለም ውስጥ ያለው ማንኛውም ነገር የራሱ ንዝረት አለው። ጥቁር አስማት ማለት ደግሞ የተከማቸ መጥፎ ፍላጎት ወይም መጥፎ ሐሳብ ማለት ነው። እንደ ሬዲዮ አስቡት። ቤትህ በፍቅርና በሰላም ሞገድ ከተቃኘ ጨለማ ኃይሎች እዛ መቆየት አይችሉም፣ ይከብዳቸዋል። ነገር ግን ቤትህ ውስጥ ፍርሃት ወይም ቁጣ ከነገሰ የቤቱ ጣቢያ ይቀይረዋል። ምን ማድረግ አለብን? መንፈሳዊ መፍትሄዎች። 1ኛ የተቀደሰ የጨው አጥር። ጨው ዝቅተኛ ንዝረቶችን የመምጠጥ ኃይል አለው። በሁሉም የቤት መግቢያዎች ላይ ትንሽ የባህር ጨው በማስቀመጥ መጥፎ ኃይላትን መግታት ይቻላል። 2ኛ የዕጣንና የጸሎት ኃይል። ነጭ ዕጣንን ወይም ከርቤን አጥኑ። ጭሱ ወደ ላይ ሲወጣ በቤት ውስጥ ያለውን ከባድ ኃይል ይዞ እየወጣ እንደሆነ በህሊናችሁ አስቡ። 3ኛ የቃላት ስልጣን። በቤትህ መሃል በመቆም በድፍረት እንዲህ በል፣ ከብርሃንና ከሰላም ውጪ የሆነ ማንኛውም ኃይል አሁኑኑ ከዚህ ቤት ይውጣ። እዚህ ቦታ አይፈቀድለትም። የሰው ልጅ ድምጽ የመፍጠርና የማዘዝ መንፈሳዊ ስልጣን አለው። 4ኛ መጋረጃዎችን መክፈት። የተፈጥሮ ብርሃን ወይም ፀሐይ በራሱ ታላቅ መንፈሳዊ አጽጂ ነው። አስታውሱ፣ እናንተ የብርሃን ፍጡር ናችሁ። ብርሃን ባለበት ጨለማ ሊኖር አይችልም። እነዚህ ምልክቶች ካስተዋላችሁ አትፍሩ። ፍርሃት ለጨለማ ኃይሎች ምግብ ነው። ዛሬውኑ እርምጃ ውሰዱ። ቤታችሁን አጽዱ። ሰላማችሁን አስከብሩ። በቤታችሁ ውስጥ ሰላም እንዲሰፍን ያላችሁን ምኞት በኮሜንት ላይ ተጠብቂያለሁ ወይም ፕሮቴክትድ በማለት ጻፉ። ይህ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ በማድረግ የዓለማችንን ምስጢራት አብረን እንመርምር። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ቻው።